ወንጌላትን በበገና ይመስላቸዋል፣ በአውታረ በገና ይመስላቸዋል። ለምሳሌ የክር መሳሪያ በገናም ሊሆን ይችላል፣ ክራርም ሊሆን ይችላል። 4 ክር ያለው መሳሪያ ቢኖር እነዛ 4 ክሮች የተለያየ 4 ድምፅ ነው የሚሰጡት። አንድ ብታረጋቸው ወይ መሰንቆ አድርገህ ትመታቸው ካልሆነ በስተቀር ምንም ትርጉም ሊሰጥ አይችልም። 4 ሲሆኑ ግን የተለያየ ድምፅ የተለያየ ቅኝት አላቸው እና ወንጌላት 4 ሆነው መጻፋቸው ልክ 4 አውታር እንዳለው በገና ነው ይላል። 4ቱም የተለያየ ድምፅ ይሰጣሉ፣ ግን ስታጫውታቸው አንድ ዜማ ነው ማምጣት የሚችሉት። ስለዚህ ወንጌላትን ልክ 4 የተለያየ ድምፅ የሚያወጡ ጥሩ ቅኝት ያላቸው የዜማ መሳሪያ አድርጓቸዋል። ትክክል ነው። እውነትም አንዱ ወንጌል ሌላው ያላለውን ይላል፣ ሌላ ወንጌል ሌላው ያላል። ቅኝቱ ይለያያል፣ ግን አብረ ስታነባቸው ነው ትርጉም የሚሰጡ፣ ልክ አብረ ስትመታው መሳሪያው እንደሚሰጥ እና ይህንንም አያይዞ ምን ብሎ ያብራራበታል። በደንብ የተቃኘ በገና ቢሰጥህ ወይም የክር መሳሪያ ቢሰጥህ በደንብ ተጫውተ ዜማ ማዜም ትችላለህ። ልክ እንደዚሁ ወንጌላትም በደንብ ከተተረጎሙልህ ጥሩ ዜማ ይሰጣሉ። ያልተቃኘ ክራር ያልተቃኘ በገና ቢሰጥ ግን የማይሆን ዜማ ነው የምታወጣው። ያ ማለት ደግሞ በደንብ ያለ እውቀት የሚሰጥ ትርጓሜ ማለት ወንጌልን ለማብራራት መሞከል ነው። ባለ 4 ማዕዘን 4D አይነት ስዕልም አድርገው ያስተማሩበታሉ። ለምሳሌ አንድን ስዕል ከ4 ዳይሜንሽን ማየት ማለት ነው። ስለዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚሉት ወንጌላት ክርስቶስን ከተለያየ አቅጣጫ ማዕዘን ነው ያዩት እና ስታነበው የተለያየ ምስል ነው የሚሰጥህ ማለት ነው። እና በአጠቃላይ ወንጌላት ባለ 4 ማዕዘን የሆነ የክርስቶስ ስዕል ናቸው ማለት ነው። ክርስቶስን 4 ወንጌላውያን ከ4 ማዕዘን ከተለያየ አቅጣጫዎች ሆነው ነው ያዩት ብለው አስተምረውበታል። 4 ወንጌል ተጽፎ ግን ሐሳቧን ይህ ብቻ ራሱ ወንጌላት መንፈሳዊ መሆናቸውን ወይም ከእግዚአብሔር የተገኙ መሆናቸውን ያሳያል። ቅዱስ ዮሐንስ አፈወርቅ መቅድመ ወንጌል ላይ የተናገረው አለ። የኛ ቤተክርስቲያን ከገሪማ ወንጌል ላይ ካለው መግቢያ ወስዳ አሁን መቅድመ ወንጌል አድርጋ ያሳተመችው ትርጓሜ ላይ ያለው ማለት ነው። የማቴዎስ ወንጌል ሆሚሊ ነው ቅዱስ ዮሐንስ አፈወርቅ የተረጎመው እና